የጃቫስክሪፕት ሙሉ ኮርስ አንድ ባንድ እናያለን። ስለዚህ ጥያቄ ካላችሁ በኮመንት ሴክሽን ላይ ጻፉልን። ጃቫስክሪፕት በሰዓት የወቅቱና የጊዜው እጅግ ተፈላጊ ኮርስ ነው። ይህንንም ብትማሩ የተለያዩ የሞባይል አፕሊኬሽኖችን በተለይ ዌብሳይት አፕሊኬሽኖችን እንዲሁም ደግሞ በሰዓት ደግሞ ድሮንን ጨምሮ መስራት ይቻላል ማለት ነው። በዚህ ኮርስ የምናየው ኢንትሮዳክሽን ቱ ጃቫስክሪፕት ኤንድ ኮምፒውተር ፕሮግራሚንግ፣ ቫሪያብልስ፣ ዳታ ታይፕስ፣ ኦፕሬተርስ እንዲሁም ደግሞ የተለያዩ ሞጁሎች አሉ። እነዚህን ሞጁሎች በቃ አንድ ባንድ እናያቸዋለን። ከእናንተ የሚጠበቀው እንግዲህ ያው ታውቁታላችሁ። ዛሬ የምናየው ኢንትሮዳክሽንና ባክግራውንድ ላይ ነው የምናተኩረው በብዛት። ስለዚህ ናቹራል ላንጉዌጅ እንግሊዝኛ፣ አማርኛ እያንዳንዳቸው ናቹራል ላንጉዌጅ ይባላል ማለት ነው። እየተማርን ያለነው ኮምፒውተርና የሰው ልጅ ማግባባት ስለሆነ ኮምፒውተርስ እነዚህን እንግሊዝኛ ወይም አማርኛ የሚባሉ ቋንቋዎችን በቀጥታ ማግባባት አይችልም። ስለዚህ ኮምፒውተር ከሰው ልጅ ጋር እንዲግባባ ወይም ኮምፒውተሮች የሚግባቡበት ቋንቋ ማሽን ላንጉዌጅ ይባላል። ማሽን ላንጉዌጅ ደግሞ የሚጠቀመው አንድንና ዜሮን ነው። እነዚህ ደግሞ ከዚህ በፊት 9ኛ ክፍል ያለክ ቤዝ ባይናሪ እየተባለ የተማርናቸውን ይጠቀማል። ኮምፒውተር የሚግባባው ምንም በመጠቀም ነው፣ ዋንስ ኤንድ ዜሮን በመጠቀም ብቻ ነው። እነዚህ አንድና ዜሮ ደግሞ ለሰው ልጅ ለማንበብ ሆነ ለመጻፍ በጣም አስቸጋሪ ናቸው። ሌላው ቀደም ሲል ይህንን ችግር ለመፍታት አሴምብሊ ላንጉዌጅ ይባል ነበር። ይህ አሴምብሊ ላንጉዌጅ ግን ዲቫይስ ስፔሲፊክ ስለነበር ራሱን ለመረዳት አስቸጋሪ ነበር። መጀመሪያ ላይ ስንጽፈው ኮዳችን ቀላል ያደርግልናል። ይህንን የምንጽፈው የኮምፒውተር ላንጉዌጆችን ዜሮስና አንድን በመጠቀም ሳይሆን የባይናሪ ኮድ በመጠቀም ሳይሆን የተለያዩ ኮዶችን በመጠቀም ነበር። ለምሳሌ ኤምኦቪ፣ ኤች0 የሚባሉ አይነት ኒሞኒክስ ኮዶችን በመጠቀም ነበር። ይህም ደግሞ እያንዳንዱ ሲፒዩ ለተለያዩ ሩሶች የራሱን የሆነ ኮድ ይጠይቅ ስለነበር ለመግባባት ይሄንንም አስቸጋሪ አድርጎት ቆይተዋል። ምክንያቱም አንድ ቦታ ላይ እየሰራው ሌላ ቦታ ላይ ለሲፒዩ ስለማይሰራ ማለት ነው። በዚህም የተነሳ ሃይ ሌቭል ላንጉዌጅ እንዲመጡ አስችሏል ማለት ነው። ሃይ ሌቭል ላንጉዌጆች ምንድናቸው ካለ ደግሞ የሰው ልጅ ከሚያስበውና ከሚናገረው ተወሰነ ትንሽ ቀረብ ይላሉ። መጀመሪያ ላይ የተፈለሰፉት እና ፎርትራን፣ ኮቦል እና ሲ ፕሮግራሚንግ ነበሩ። በእርግጥ አሁን እነ ፓይተን እነ ጃቫ አሉ። እነዚህ ለምሳሌ በሲ ፕሮግራሚንግ የተጻፈን ፕሮግራም በቅድሚያ ወደ ማሽን ላንጉዌጅ ትራንስሌት ይደረጋል ማለት ነው፣ ኮምፓይለር በመጠቀም። ሌላው ሃይ ሌቭል ላንጉዌጅ ከምንላቸው ውስጥ ለምሳሌ ፓይተን፣ ጃቫ፣ ሲ ፕላስ ፕላስ እነዚህ ዲቫይስ ስፔሲፊክ አይደሉም። በእነዚህ ፕሮግራሚንግ ላንጉዌጅ የተጻፉ ወደ ምንፈልገው ማሽን ላንጉዌጅ በቀላሉ መቀየር እንችላለን ማለት ነው። ሌላው ስፔሻላይዝድ ቋንቋዎች ምንላቸዋል? ስፔሻላይዝድ ላንጉዌጅ የተለያዩ ታስኮችን ለመስራት ያስችላል። ለምሳሌ አሁን የሚጠቀምበት ኮምፒውተር የተለያዩ ዘመናዊ ፕሮግራሚንጎች ኦፕሬቲንግ ሲስተማቸው የተሰራው አብዛኞቹ በሚባል ሁኔታ በሲ ነው። ምናልባትም በአንድም በሌላ ሲ የላቸውም ብንል እንኳን ላይብራሪያቸውን ከሲ ውስጥ ለምሳሌ አብዛኛው በሰዓት እየተጠቀምበት ያለ ፓይተን ነው። ፓይተን አብዛኞቹ ላይብራሪዎች ከሲ በቀጥታ አክሰስ ያደርጋል እና ሲን ማወቅ የኮምፒውተር ብሬን እንደማወቅ ነው ማለት ነው። ምናልባት ፍላጎታችሁ ከሆነ ብዙ ፈላጊ ካለ ሲ ፕሮግራሚንግ ራሱን ችሎ ስለ ሲ መማር እንችላለን በቀጣይ ማለት ነው። ሌላው ሲኩዌል ነው። ሲኩዌል ደግሞ ለዳታቤዝ ቢውልድ ለማድረግ ነው። ከሲኩዌል በመቀጠል የምናየው ኤችቲኤምኤል ነው። ኤችቲኤምኤል በ1991 ዌብ ፔጆችን ቢውልድ ለማድረግ ነው ያገለግለው። ነገር ግን ዌብ ፔጆችን ቢውልድ ለማድረግ ቢፈለሰፍም በወቅቱ የተፈለሰፈው ኤችቲኤምኤል ስታቲክ በመሆኑ ኢንተራክቲቪቲ አልነበረውም። በዚህም ወቅት ይህንን ችግር ለመፍታት ዌብ ፔጆች ምክንያት በዛን ወቅት አክሰስ የሚያደርጉት ቴክስቶች፣ ኢሜጆች እና ሊንክስ ነበር። ለምሳሌ እነ ቪዲዮ እና ግራፊክስ እና ሌሎችንም ኢንተራክቲቪቲዎች አያካትትም ነበር። ኢንተራክቲቪቲ ባለመኖር ምክንያት ለምሳሌ በዛን ሰዓት ፎርምስ ቫሊዴት ማድረግ አሊያም ደግሞ ዩዘሮች ከዌብሳይቶች ጋር የፈለጉትን ሪያክሽን መፍጠር አይችሉም ነበር። ይህንን ችግር ለመፍታት ዌብሳይቶች ኢንተራክቲቪቲ እንዲኖራቸው የጃቫስክሪፕት በ1995 ተፈልስፈዋል ማለት ነው። ጃቫስክሪፕት እንግዲህ መጀመሪያ ላይ ክሬት ተደርገው በብሬንዳን ኤግ አትኔትስኪፕ ላይ ነው። ዋነኛ አገልግሎቱን ዌብሳይቶችን ኢንተራክቲቭ እንዲሆኑ ለማስቻል ነበር። ፎርም ቫሊዴሽን ማለት አንድ ሰው ዌብሳይት ላይ ሄዶ ሲጽፍ
ከዌብሳይትም ዝቅ ብሎ ለምሳሌ ፎርም ቢኖር ወይ ፌስቡክ ላይ ወይ የሆነ እንደዚህ የመጀመሪያ ጊዜ አካውንት ሲከፍት ፊል የሚያደርጋቸው መረጃዎች ይኖራሉ። ዩዘርኔም፣ ፓስወርድ፣ ዳታዎች ሴንድ ሆነው የት ይቀመጣሉ ማለት ነው? ከካምፓኒው ሰርቨር ላይ ይቀመጣሉ። ነገር ግን ሴንድ ከማድረጉ በፊት ሰርቨሩ እንዳይጨናነቅ ብራውዘር ላይ ዩዘሩ እየተመዘገበ ላይ ሳይን በማሳየት ፎርም ቫሊዴት ይደረጋል። ለምሳሌ ኢሜል እየጻፈ ከሆነ የተጠቀምከው ፎርማት ትክክል አይደለም፣ ኢሜል ረስተሃል፣ ፓስወርድ ስትሮንግ አይደለም እና ዊክ ነው፣ እንደዚህ አይነቶችና ሌሎች ቫሊዴት የምናደርግባቸው ሲስተሞች እንድንጠቀም ያስቻላል የጃቫስክሪፕት መፈልሰፍ ነው። ጃቫስክሪፕት ለምን ያስፈልጋል? በሰው ልጅና በማሽን ላንጉጅ መካከል ፕሮግራሚንግ ላንጉጆችን እንጠቀማለን። ይሄ ደግሞ እኛ የምንናገረውን ናቹራል ላንጉጅ ወደ ማሽን ላንጉጅ እንዲቀይርልን የምንፈልገውን ኮድ ስቴፕ ባይ ስቴፕ ለመጻፍ የምንጠቀምባቸው ፕሮግራሚንግ ላንጉጆች ይባላሉ። ስፔሲፊካሊ ፎር ዌብ ከሆነ ደግሞ የምንጠቀምበት ላንጉጅ ጃቫስክሪፕት ይባላል። ይህም ደግሞ አገልግሎቱ ኢዚ፣ ፍሌክሲብል እና ዳይሬክት ብራውዘር ላይ ራን እንዲያደርግልን ነው የተፈለሰፈው። ስለዚህ ኢምፓክት ኦፍ ጃቫስክሪፕት ስታቲክ የነበሩትን ዌብሳይቶች ዳይናሚክ እና ኢንተራክቲቭ እንዲሆኑ ኢቭን በአሁኑ ሰዓት በጣም ሶፊስቲኬትድ እየሆኑ ያሉ ዌብሳይቶች ለዚህ ለፍጥነታቸውና ዳይናሚክነታቸው ዋነኛ መነሻው ደግሞ የጃቫስክሪፕት መፈልሰፍ ነው። ስለዚህ ጃቫስክሪፕት ዘ ፋውንዴሽን ኦፍ ሞደርን ዌብ አፕስ፣ ሞባይል ጌምስ እና ለድሮን በጣም እጅግ አስፈላጊ በሰዓት። ስለዚህ ናቹራል ላንጉጅ ሰዎች ይናገራሉ፣ ማሽን ላንጉጅ ደግሞ ኮምፒውተርስ ይናገራሉ። ጃቫስክሪፕት ደግሞ እንደ ትራንስሌተር ነው። በኮምፒውተር እና በሰው መካከል ላይ ሆኖ የሚያገለግለን አስተርጓሚ ነው ማለት ነው። ጃቫስክሪፕት ሃይ ኢንተርፕሬትድ ላንጉጅ ነው፣ ሃይ ሌቭል ላንጉጅ እንለዋለን። በተጨማሪ ደግሞ ጃቫስክሪፕት ብራውዘር ላይ ቢውልቲን የሆኑ ኢንጂኖች አሉት። ይህ ለምሳሌ ክሮም ላይ ቪኤት ኢንጂን የሚባለው ነው። ከብራውዘር ውጭ ደግሞ ኖድ.ጄኤስ ይባላል። ኖድ.ጄኤስ ማለት ደግሞ በአሁኑ ሰዓት በፈጣን ሁኔታ ባክኤንድን ለመጻፍ የሚያገለግለን ነው። ኖድ.ጄኤስ ከመፈልሰፉ በፊት ጃቫስክሪፕት ስንጠቀም የነበረው ለፍሮንትኤንድ ዴቨሎፕመንት ነበር። በአሁኑ ሰዓት ግን ጃቫስክሪፕት በጣም ተፈላጊ ነው ለባክኤንድ ቢሆን በኖድ.ጄኤስ አማካኝነት ማለት ነው። ሌላው ጃቫስክሪፕት ኮምፓይሌሽን ታይሙ ፈጣን ነው ማለት ጀስት ኢን ታይም ኮምፓይሌሽን ማለት ፋስተር ኤክስኪዩሽን አለው። ሌላው ስለ ጃቫስክሪፕት ሂስትሪ የተወሰነ ጃቫስክሪፕት እንግዲህ ከዚህ በፊት እንዳልነው በብራንደን ኤክ አትንስኪፕ ላይ ነው እንደሆነ የተመሰረተው። በመቀጠል ደግሞ ጃቫስክሪፕት ወደአሁኑ ፕሮዲውስ እንደተደረገ ላይቭ ስክሪፕት ነበር የሚባል ነገር ግን ወደአሁኑ ነው ወደ ጃቫስክሪፕት የቀየሩት። በነገራችን ላይ ብዙ ሰዎች ጃቫ እና ጃቫስክሪፕት ሲያምታታቸው ይታያሉ። ነገር ግን ከስም መመሳሰል ሌላ ምንም የሚያገናኘው የለም። ጃቫ ኮምፓይለር ላንጉጅ ነው፣ ይሄኛው ደግሞ ኢንተርፕሬተር ላንጉጅ ነው። ጃቫ እና ጃቫስክሪፕት ምናልባት ጃቫስክሪፕት በተፈለሰፈበት ወቅት ጃቫ በጣም ፖፑላር ስለነበር እውቅና ለማግኘት ቶሎ ስም በቃ ለማርኬቲንግ ፐርፐዝ ሲባል ነው ጃቫስክሪፕት የተባለው እንጂ የላንጉጅ ዝምድና ኑሯቸው አይደለም። ከዛ አንጻር ነው መታየት ያለበት። ሌላው ጃቫስክሪፕት የተፈለሰፈበት ዋነኛ ጎሉ ዌብሳይቶች ዳይናሚክ እና ኢንተራክቲቭ እንደሆኑ ለማስቻል ነው። ክሊየንት ሳይድ የምንለው ብራውዘር ላይ እኛ በቀጥታ የምንጽፍ ጉግል ላይ ወይም ክሮም ላይ ሄደን ስንጽፍበት እሱ ብራውዘር ነው። እዛ ላይ የተለያዩ ኢንተራክቲቪቲዎች ለመጨመር ለምሳሌ ፎርምስ፣ ጌምስ እና ዳይናሚክ ፔጆችን በምንጽፍበት ጊዜ እዛ ጋር ራን እንዲያደርግልን የሚያስችለን የጃቫስክሪፕት ቪኤት ኢንጂን የሚባል አለ። በሱ ተርጓሚ አማካኝነት ማለት ነው። ሰርቨር ሳይድ ማለት ደግሞ ለባክኤንድ የሚያገለግልን ሆኖ ከብራውዘር ውጭ ነው የሚያገለግል። ይሄ በአሁኑ ሰዓት ላይ እጅግ በጣም ተፈላጊ። ይህም ደግሞ ዳታን ሃንድል ለማድረግ እና ባክኤንድ ሎጂኩን ለመጻፍ ለምሳሌ የተለያዩ ጌሞች ይሄ ሲሆን ብንሳሳት ውጤት ስናመጣ ጌም ላይ ጎበዝ፣ ሰክሰስፉል፣ ክሌቨር፣ ኪፕ ኢት አፕ እናያለን። ስንሳሳት ደግሞ የተለያዩ ዋርኒንግ ስታይሎች እና የፔናልቲ እንትኖች እናያለን። እንደዛ እንዲሆን የሚያስችለው ሎጂክ የተጻፈው ኮድ ዋናው ትእዛዙ ከጀርባው ነው የሚያንቀሳቅሰው በኖድ.ጄኤስ በተጻፈው ኢንቫይሮንመንት አማካኝነት ነው። ስለዚህ በአሁኑ ሰዓት ጃቫስክሪፕት ዌብ አፕሊኬሽን ለመስራት፣ ሞባይል አፕሊኬሽን ለመስራት እና ኢቭን ድሮኖችንም ለመስራት ያገለግለናል ማለት ነው። ጃቫስክሪፕት ኖቶች አሉት። የከፍተኛ የማትስ አፕሊኬሽን እና ሄቪ የሚፈልጉት ለሃይ ፐርፎርማንስ እና ማትስ ለሚፈልጉ ነገር አያገለግልም። በብራውዘር ሳንድቦክስ ሊሚት ያደርገዋል። ሌላው ሶርስ ኮዳችን ቪዚብል
በነገራችን ላይ ጃቫስክሪፕት ለኔትወርኪንግ ፐርፐዝ አያገለግልም፣ ለሴኪሪቲ አያገለግልም። ምክንያቱም የጃቫስክሪፕት ኮድ ኦንላይን ላይ በቀላሉ ማንኛውም ሰው ሪድ ሊያደርገው ይችላል። በዛ ምክንያት ኮዳችን በቀላሉ ኮፒ እንዲሆንና በሌሎች እንዲሰረቅ ስለሚያስችል ይሄ የጃቫስክሪፕት አንዱ ድክመቱ ነው። ያ ማለት ደግሞ ለሃኪንግ ሊያጋልጠን ይችላል ማለት ነው። ሌላው ኢቨን እስካሁን ይህንን ችግር ከላይ ያለውን የኮፒንግ እና የስቲሊንግ ችግሩን ለመፍታት ኮድ ኦብሲኬሽን የሚባል እንጠቀማለን። ነገር ግን እሱ ቢሆን በቂ የሚባል አይደለም። ጃቫስክሪፕት እንደ ጥንካሬ የምናየው በዚህ ሰዓት እንግዲህ ከፍተኛ የሆነ አክቲቭ ኮሚኒቲዝ አለው። በተጨማሪም የተለያዩ በተለይ ለፍሮንቲንግ ያሉት እነ ሪያክት እና አንጉላር እነዚህ ከፍተኛ የሆኑ ፍሬምወርኮች አሉት፣ በጣም አክቲቭ ናቸው። እነዚህ ደግሞ ለፍሮንቲንግ የሚያገለግሉ ፍሬምወርክ ናቸው። እንዲሁም ደግሞ ጃቫስክሪፕት በቀላሉ ለመማር በተለይ በዋና ዋና የብራውዘር አይነቶች ተቀባይነት ያለው በመሆኑ ይህ እንደ አንድ አድቫንቴጅ ይታያል ማለት። ሌላው ጃቫስክሪፕት ለመማር ውድ የሆኑ ኮድ ኤዲተር አያስፈልገንም። በቀላሉ የግላችን የኮምፒውተር ብራውዘር ላይ ተጭኖልናል ማለት ነው። ይህም እንደ ቪኤት ኢንጂን ያሉትን ማለት ነው። እንዲሁም ጃቫስክሪፕት ፍሌክሲብል ሲንታክስ አለው። ለጀማሪዎች በተለይ በጣም አሪፍ ነው። የጃቫስክሪፕት ማደግ እና ዴቨሎፕ እየሆነ መምጣት ታይፕ ስክሪፕትንም እንድንጨምር ያስችለናል። በቀጣይ የራሳችን የሆነ የጃቫስክሪፕት ፕሮግራም እንዴት እንደምንጽፍ ከስክራች ተነስተን እናያለን። ለዛሬው በዚህ ይበቃናል።